ሄዳችሁ ማየት ሳይጠበቅባችሁ እዚሁ ያሰናግራችሁ። እሺ ተቀደረው ብቻ ግን በዚህ በእስልምና ውስጥ ቁርአን የሚባል መጽሐፍ አለ አይደለ? ቁርአን ለእነሱ በቃ የፈጣሪ ቃል ነው፣ ቀጥታ ከሰማይ የወረደ ማለት ነው። እንደዛ እንደተጠረዘ ሆኑ ሳይሆን ቨርባል ኦራል በሆነ መልኩ እንደዚህ በቃል ደረጃ ከላይ ቀጥታ ቃል በቃል የመጣ ነው እና ቃል በቃል ከላይ ከሰማይ የመጣ ነው። ከዛ በኋላ የመሐመድ ልብ ውስጥ ይቀረጻል አይነት ነገር ወይም በመሐመድ ልብ ውስጥ ያድራል። ከዛ እነሱ ደግሞ ይናገራል። ሪሳይት ያለው ረስቴሽን ነው ራሱ ቁርአን ረስቴሽን ነው። ስለዛ መሐመድ ይለዋል ማለት ነው። ልክ እንዲህ እያለ ሲለው ይሉናል። ዛን የሚሰሙ ሰዎች ደግሞ ይጽፉታል። እሱ ሲናገር የሰሙትን ጽፈውታል። ስለዛ ይሄ ኪታብ ነው ማለት ነው። ወይ ሙስሐፍ መጽሐፉ እሱ በቃ መጽሐፍ ነው። ያ የተጻፈው ግን ቀጥታ ቃል በቃል ወርድ ፎር ወርድ ማለት ነው። ያና ነው ቃላቱን ቀጥታ ከዛ ነው የመጡት የሚል ነገር አለ። ሰው ለማንኛውም በዚህ መጽሐፋቸው ላይ አሁን ቁርአን የፈጣሪ ቃል ነው ወይ? በእኛ አይደለም። እሺ በእኛ አይደለም። ሙስሊም ወንድሞቻችን እንወዳችኋለን፣ እናከብራችኋለን። ግን ያው ቁርአን ግን ለእኛ የፈጣሪ ቃል ፍጹም አይደለም። የፈጣሪ ቃል ለእኛ ብሉያትና ሐዲሳት ናቸው። እስትንፋሰ እግዚአብሔር ብለን የምንናገራላቸው የእግዚአብሔር መንፈስ ያለባቸው። የእግዚአብሔር መንፈስ ያለባቸው ስንል ቀጥታ የመንፈስ ቅዱስ ኢንስፓይሬሽን ያለባቸው መጽሐፍት ማለት ነው። እንደዛ ብለን የምንጠራቸው ብሉያትንና ሐዲሳትን ነው። ብሉያት እንግዲህ በሕግ እና በነቢያት የተነገሩ መጽሐፍት አሉን። በኋላ በሐዋርያቱ የተሰጡ ወይም የተነገሩ ደግሞ መጽሐፍት አሉ። እነሱ እንደዚህ እንዳሉ ሆነው ከዚህ ውጪ ከዛ ምንድነው ቤተክርስቲያን ከተመሰረተች በኋላ የተጻፉ መጽሐፍት በፍጹም ለእኛ የፈጣሪ ቃል አይደሉም። ማለት ብዙ የተጻፉ መጽሐፍት አሉ። ቁርአን አይደለም የመጀመሪያው። ባይዜ ክርስትና ከተጀመረ በኋላ በጣም ብዙዎች የእግዚአብሔር ቃል ተብለው የተጻፉ በጣም ብዙ መጽሐፍት አሉ። የእግዚአብሔር ቃል ተብለው ለምሳሌ የቶማስ ወንጌል የእግዚአብሔር ቃል ተብሎ ነው የተጻፈው። የቶማስ ወንጌል ተብሎ የለም እኮ የቶማስ ወንጌል እንቀበላለን። የእግዚአብሔር ቃል ነው ተብሎ ስለመጣ ነው። ያውም በቶማስ ስም በቅዱስ ቶማስ ስም የተጻፈ ማለት ነው። እንደዛ ስለተጻፈ ብቻ በቃ የእግዚአብሔር ቃል ነው። አክቹዋሊ የድንግል ማርያም ወንጌልም የማርያም ወንጌልም የሚባል አለ። ስለዚህ አሁን በእመቤታችን ስም ስላለ በቃ እንደው በእመቤታችን ስም ሆነው በቃ የፈጣሪ ቃል እንላለን አንልም። ስለዚህ ቤተ ክርስቲያናችን ናት መጽሐፍን የምትሰጠ እንጂ ብድግ እያደረገ አንድ ሰው የፈጣሪ ቃል ነው ስላለ እኛ አንቀበልም። ስለዚህ ይሄ ያው ይጠበቅልናል ማለት ነው። ይሄ መብታችን ይሄ ይጠበቅላችኋል። ሰው ቁርአን የፈጣሪ ቃል ነው ብለን አናምንም። ግን ያው ሙስሊም ወንድሞቻችን ያምናሉ እና በዚህ በሚያምኑት መጽሐፋቸው ላይ ክርስቲያኖች ይረገማሉ። ይነሴዝ አላህ ያጥፋቸው እያለ አላህ ይረግማቸዋል። ይሄ ይረግመናል። አክቹዋሊ እኔም ክርስቲያን ነኝ ሲጣራ እና አላህ ያጥፋቸው እያለ አላህ ይረግመናል። አላህ ያጥፋቸው ያለበት ምክንያት ነው በጣም በሚያስገርም ሁኔታ ክርስቶስ የእግዚአብሔር ልጅ በማለታችን ነው። ክርስቶስ የእግዚአብሔር ልጅ ነው የሚለውን እኛ አይደለም እኮ ያመጣነው አይደል? የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ የቤተ ክርስቲያናችን ራስ ብቸኛው ንጉሳችን ብቸኛው ጌታችን እርሱ ራሱ ነው የእግዚአብሔር ልጅ እንደሆነ በግልጽ የተናገረው። ይህ ኢየሱስ የእግዚአብሔር ልጅ የሚለው ቃል በታስታውሳላችሁ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጌታ ኢየሱስ ጠየቃቸው። ሐዋርያትን እኮ ነው የሚጠይቃቸው። እየሰማችሁ ነው ጋይስ? እሺ እየሰማችሁ ከሆነ ኢየሱስ ሐዋርያትን በአንድ ወቅት ጠየቃቸው። ምን ብሎ? እስቲ ሰዎች ስለ እኔ ምን ይላሉ? የማን ልጅ እንደሆንኩ ነው የሚናገሩት? ሰዎች የሰው ልጅ ማን እንደሆነ ይላሉ። ሰዎች የሰው ልጅ የማርያም ልጅ እኔን ማን ነው የሚሉኝ ሰዎች ብሎ ጠየቃቸው። ሐዋርያቱ መለስ አደረጉና አንዳንዶች ኤልያስ ነው ይላሉ፣ አንዳንዶች መጥምቁ ዮሐንስ ነው፣ አንዳንዶች ኤርሚያስ ነው፣ አንዳንዱ ዮሐንስ እያሉ ነው። ኤልያስ ነው የሚሉ አሉ፣ ወይ ከነቢያት አንዱ ነው የሚሉ አሉ። ኢንጀነራል ከነቢያት አንዱ ነው ይላሉ ብለው ነገሩት ለጌታችን ኢየሱስ። ከነቢያት እንዳንዱ እኔ ጌታችን ነቢይ ነው። ጌታችን ነቢይ ነው ነው ጌታችን ነቢይ ነው አይደለም ነው። ግን ከነቢያት አንዱ ግን አይደለም፣ ይለያያል። ጌታችን ነቢይ ነው ሲባል ነቢይ ማለት መምህር ማለት ነው። መምህር ከመሆኑ አንጻር የእግዚአብሔርን ነገር ለእኛ ከመናገሩ አንጻር ወደፊት የሚፈጠሩ ነገሮችንም ከመናገሩ አንጻር ኢየሱስ ነቢይ ሊባል ይችላል። አንድምታችን ላይ የባህሪ ነቢይ ይለዋል እና
ነቢይ መባሉ ችግር የለም። ከነቢያት እንደ አንዱ ግን በፍጹም ጌታችን ኢየሱስ ከነቢያት እንደ አንዱ ግን አይደለም። ኢየሱስ የእግዚአብሔር ልጅ ነው። ሌሎችም የእግዚአብሔር ልጆች የተባሉ አሉ። ከእግዚአብሔር ልጆች ውስጥ እንደ አንዱ ማለት ግን አይደለም። ኢየሱስ ይለያል። ሶስቱን እንግዲህ መታወቅ አለበት። ግን ከነቢያት አንዱ ነው ይላሉ ሰዎች አሉ። ስለዛ የነቢያት ተርታ ውስጥ ከተቱት ማለት ነው። ጌታችንን አንዳንዶች አይተዋል። ርቀት ላይ ያሉ ከክርስቶስ ርቀው ያሉ ከሐዋርያቱ ርቀው ያሉት እነሱ ስለ ሰው ልጅ ስለ ጌታችን ኢየሱስ ማለት ነው የሚናገሩት እንደው ከነቢያት አንዱ ከነቢያቱ ነው። ጌታችን ግን መለሳልና ኦኬ እናንተስ ማን ትላላችሁ? ራቅ ያሉት እነሱ ኦኬ እንደዛ ብለዋል። ግን እናንተስ ከእግሬ ስር ቁጭ ብላችሁ የምትማሩ ሐዋርያት የኔ ደቀ መዛሙርት እናንተስ ማን እንደሆንኩ ትላላችሁ ብሎ ጠየቃችሁ። ያኔ ቅዱስ ጴጥሮስ ብድግ አለና መለሰ፣ የኔ ተወዳጆች እንዲህም አለ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነው። ጌታ አንተስ ክርስቶስ የሕያው እግዚአብሔር ልጅ ነህ።